ተረት ከቡቡ ጋር ከቤት የተባረሩት አራት ጓደኛሞች የት ይደርሱ ይሆን? ታሪኩን አብረን እንከታተል። ከዕለታት በአንድ ቀን አንድ ጸጥታ በሰፈነበት መንደር ውስጥ በሕይወቱ ሁሉ ጠንክሮ የሚሰራ አህያ ይኖር ነበር። ይህ አህያ ቀን ከቀን ከባድ የእህል ከረጢቶችን ወደ ወፍጮ ቤት እየተሸከመ ቤተሰቡን ያገለግል ነበር። አሁን ግን ጀርባው ደክሟል፣ እግሮቹም ኮስሰዋል። አንድ ቀን የአህያው ባለቤት ለሥራ በጣም አርጅተሃል፣ አንተ ለኔ ካሁን በኋላ አታስፈልገኝም አለው። አህያው ይህን ሲሰማ በጣም አዘነ። እዚህ ከቀረሁ ችግር ውስጥ ነው የምገባው ሲል አሰበ። ስለዚህ ቆይ እስቲ እኔ ሁል ጊዜ ሙዚቀኛ መሆን እፈልግ ነበር፣ ለምን ወደ ብሬመን ሄጄ ሙዚቀኛ አልሆንም ሲል አሰበ። ከዛም በማግስቱ ማለዳ አህያው በታላቅ ተስፋ ተሞልቶ መንገዱን ጀመረ። ኮቴውን ክሊፕ ክሎፕ እያደረገ ቀጥ ብሎ ጉዞውን ጀመረ። አህያው በጎዳና ላይ እየሄደ ሳለ በመንገድ ዳር ተኝቶ በጣም ያዘነ ውሻ አገኘ። ውሻውንም ለምን እንዲህ ታዝናለህ ወዳጄ ሲል ጠየቀው። ውሻውም በሚያሳዝን ድምፅ ቤት ለመጠበቅ በጣም አርጅተሃል፣ ከዚህ ሂድ ብለው አባረሩኝ፣ ጌታዬ ከእንግዲህ አይፈልገኝም አለ። አህያው በደግነት ፈገግ አለና እስኪ ከኔ ጋር ና፣ ወደ ብሬመን ሄደን ሙዚቀኞች እንሆናለን አለው። አክሎም አንተ በመዳፍህ ከበሮ ትመታለህ አለው። የውሻው ጅራት በደስታ ተወዛወዘ እና ሁለቱም አብረው መጓዝ ጀመሩ። ክሊፕ ክሎፕ ወፍ እያሉ ውሻውና አህያው ወደ ብሬመን ጉዟቸውን ጀመሩ። ትንሽ እንደተጓዙ አሳዛኝ የምትመስል ድመት አጥር ላይ ተቀምጣ ስታዝን አዩአት። ከዛም ወደሷ ተጠግተው ውርዬ ለምንድነው እንዲያዘንሽው ሲሉ ጠየቋት። ድመቷም በለስላሳ ድምፅ እንዲያለች አይጥ ለመያዝ በጣም አርጅቻለሁ፣ እመቤቴ ካሁን በኋላ አትፈልገኝም፣ ሂጂ ብላም አባራኛለች አለች። አህያውም አይዞሽ በቃ እኛን ተቀላቀይ፣ ሙዚቃ ለመስራት ወደ ብሬመን እየሄድን ነው፣ አንቺ አብረሽን ሆነሽ በጢምሽ ቫዮሊን ትጫወቻለሽ አላት። የድመቷ አይኖች በደስታ ተቁለጨለጩ እና አሁን ሶስት ጓደኛሞች ሆነው ክሊፕ ክሎፕ ወፍ ሚያው እያሉ መንገዳቸውን ቀጠሉ። ሶስቱ ጓደኛሞች ትንሽ ራቅ ብለው እንደሄዱ የዶሮ ጩኸት ሰሙ። ኩኩሉ እያለ ይጮህ ነበር ዶሮ። አህያውም ወደ ዶሮ ተጠግተው ለምንድነው እንዲህ በምሬት የምትጮኸው አህያ ዶሮ ብሎ ጠየቀው። ዶሮውም በሐዘን ነገ መታረዴ ነው ባክህ፣ ገበሬው ለነገ ራት ሊያደርገኝ አስቧል አለ። አህያውም ኧረ አይሆንም፣ ይሄ በፍጹም አይሆንም አለ። ከኛ ጋርና ወደ ብሬመን እየሄድን ነው፣ እዛ ሄደን ሙዚቀኞች እንሆናለን አለው። አንተ ደግሞ አለው ለዶሮ አክሎ ቆንጆ ድምፅ ስላለህ ትዘምርልናለህ አለው። ዶሮው በደስታ ክንፉን አራገፈ። አሁን አራት ጓደኛሞች ሆነዋል። ሲጓዙም ክሊፕ ክሎፕ ወፍ ሚያው ኩኩሉ እያሉ ይጓዙ ነበር። ፀሐይ መጥለቅ ስትጀምር ጓደኛሞቹ ጫካ ውስጥ በጨለማ ደረሱ። ደክመዋል ተርበዋልም። እናም ሁሉም ዛፍ ስር ተዘርረው ማለክለክ ጀመሩ። ነገር ግን በድንገት መብራት የሚበራበት አንድ ትንሽ ቤት ከርቀት አዩ። ተረቱ ከተመቻችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ተጨማሪ ተረትና እንቆቅልሾችን ማግኘት ትችላላችሁ። የቻናሉ ስም ተረት ከቡቡ ጋር። አህያው በመስኮት በኩል ተመለከተና ጮኸ። ሌቦች እኮ ናቸው፣ ትልቅ ድግስ አዘጋጅተው እየበሉ ነው አለ። ጓደኛሞቹ በጣም ተርበው ስለነበር እቅድ ማውጣት ጀመሩ። ከዛም ወደ መስኮቱ ስር ሄደው አህያው በመስኮቱ አጠገብ ቆመ። ውሻው ጀርባው ላይ ወጣ፣ ድመቷ በውሻው ላይ ወጣች እና ዶሮው ከላይ ተቀመጠ። ከዚያም በጣም ከባድ የሆነ ሌቦቹን የሚያስፈራራ የጩኸት ድምፅ አወጡ። ጩኸቱን የሰሙት ሌቦች ጭራቆች የመጡ መስሏቸው ከፍርሃት የተነሳ ዘለው ተነሱ። የቻሉትን ያህል እየፈጠኑ ወደ ጫካው ሮጡ። ጓደኛሞቹ አንድ ላይ ሆነው ተሳሳቁና ወደ ውስጥ ገቡ። ያንን ሌቦች ተሰብስበው ሲበሉ የነበረውን ጣፋጭ ምግብ ዳቦ፣ ስጋ፣ እንቁላል፣ ድንች፣ አይብ፣ የሞቀ ሾርባ የመሳሰሉት ምግቦች ቁጭ
ብለው በደስታ መመገብ ጀመሩ። በልተው እንደጨረሱም እንቅልፋቸው ሲመጣ መኝታ ቤት ውስጥ ገብተው ምቹ በሆነ አልጋ ላይ ተጠቅልለው ተኙ። ከዚያም በማግስቱ ቤቱን በሙሉ በደንብ አጸዱት። እናም በአካባቢው ያሉትን እንስሳት ሁሉ እየጋበዙ ሙዚቃ እየተጫወቱ መኖር ጀመሩ ይባላል። ወደ ብሬመን ግን በጭራሽ አልሄዱም። በዚያች ትንሽ ቤት ውስጥ ደህንነታቸው የተጠበቀና ደስተኞች ሆነው በየቀኑ አብረው ሙዚቃ እየሰሩ ኖሩ ይባላል። እናም ልጆች የብሬመን ከተማ ሙዚቀኞች ታሪክ ይህ ነበር። ታሪኩ በዚሁ ተፈጸመ። ተረቱ ከተመቻችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ተጨማሪ ተረትና እንቆቅልሾችን ማግኘት ትችላላችሁ። የቻናሉ ስም ተረት ከቡቡ ጋር